ኤፍራታ እርግዝናዋ እየገፋ ነው። አሁን ላይ ማስመለስ ጀምራለች። ያ ማለት እርግዝናዋ ብዙም ሳይቆይ የሚያስታውቅባት ይሆናል። ይሄ ደግሞ ለእሷ ትልቅ አደጋ ነው የሚሆንባት። ለእናንተ ለተመልካቾች አንድ ጥያቄ አለኝ። ኤፍራታ ያን ቀን ማታ ላይ እየተዝናኑ እያለ ከኪሱ ውስጥ ቁልፍ ልትወስድ ስትል እጇን ይዟታል። ያፌት እስካሁን ድረስ እያስመሰለ ነው ያለው ወይስ የምር ኤፍራታን ጠርጥሯት ሳይሆን የእውነት ፍቅሩን እየገለጸላት ነው ያለው? አሁን ላይ ሳያውቅባት እቅዶቿን ማሳካት ትፈልጋለች። እሷ እያሰበች ያለችው ያንን ብቻ ነው። ነገር ግን ያፌት ያልተለመደ ነገር እያደረገላት ነው ያለው። በዛ ላይ ቀለበት በድጋሚ አድርጎላታል። እዛም የሚሰራበት ቦታ ላይ አብረን እንሰራለን እያለ ነው ያለው። ምን አይቶባት ነው አሁን እንደዚህ ጊዜና ቦታ እየሰጣት ያለው? ወይስ አውቆ እየፈተናት ነው ያለው? አብረን የምናየው ይሆናል። በክፍል 94 ላይ የሚፈጠሩ ክስተቶችን አብረን የምናየው ቀንጨባ አድርጌን የማቀርብላችሁ ይሆናል። ኤፍራታ አሁን ላይ እርግዝናውን አትፈልግም። ምክንያቱም እያንዳንዷን ያቀደችን እቅዶችን ያከሽፍባታል። አሁን ላይ ሆዷም እየገፋ በሄደ ቁጥር ያፌትም የሚነቃባት ይሆናል። እርግዝናዋም የሚያስታውቅ ይሆናል። በዛ ላይ ደግሞ ያፌትና ናታን ወንድማማቾች ናቸው። ይህ ነገር ደግሞ ለእሷ አደገኛ ነው። ምክንያቱም ከዚህ በፊት ያፌት ጋር ከመምጣቷ በፊት ከናታን ጋር ጥሩ ጊዜ አሳልፋለች። ልጁስ የናታን ነው ወይስ የያፌት ነው? ግምታችሁን ኮመንት ላይ አስቀምጡልኝ። በዛ ላይ አሁን ላይ ያፌት ለኤፍራታ ምን እንዳቀደላት ማንም አያውቅም። ከታሬ ጋር ከዚህ በፊት እየተወያየ ነበር። ምን እንዳሰበችልኝ አላውቅም፣ ግን ደግሞ ለእኔ በቆፈረችው ጉድጓድ እሷ እንድትገባ ነው የማደርገው ከነ ግብረ አበሮቿ። አሁን ላይ ከናታን ጋር አብራ እየሰራች አለችው። ከዚህ በፊትም እኛ ያልፈለግነው ሉሊት ያበላሸችውን ስራ እነሱ እጅ ሳይኖርበት አይቀርም ብሎ ሲጠራጠር አይተን ነበር። ታዲያ አሁን ላይ ያፌት እያስመሰለ ነው ወይስ የእውነት ኤፍራታን ወዷትና አፍቅሯት አብራት እንደዚህ እየሆነ ነው ያለው? በዛ ላይ ደግሞ ድርጅቱን ቦታ ሄደን አብረን እንሰራለን፣ የስራ ባልደረባይም ትሆኛለሽ፣ ሁሉ ነገራችን አብረን ነው የሚሆነው ብሎ ለምን ፈቀደላት? አሁን ላይ ደግሞ እዛ መስሪያ ቤት ከተቀጠረች ወይ ደግሞ ከያፌት ጋር የምትሰራው ከሆነ ከናታን ጋር የምትገናኝ ይሆናል። ታዲያ አሁን ላይ ፈተናውን አዘጋጅቶላታል። የምትወድቅ ይመስላችኋል ወይስ ያፌት የእውነት አፍቅሯት እንደዚህ እየተንከባከባትና ቦታ እየሰጣት ያለው ለዚህ ነው? ግምታችሁን ኮመንት ላይ ማስቀመጣችሁን እንዳትረሱ። ሌላኛው ነገር ቢኒያምና ናታን ፊት ለፊት ተፋጠዋል። እስከ ዛሬ ድረስ እኔ ታግቼ ባለውበት ሰዓት ላይ አልደረስክልኝም። ብዙ ጠብቄክ ነበረ ትደርስልኛለህ፣ ታድነኛለህ ብዬ ግን ደግሞ አንተ ልትደርስልኝም አልቻልክም። በዛ ላይ ደግሞ ከእህትህ እንድርቅ አንተው ራስን ያስጠነቅከኝ። አሁን ላይ ደግሞ ለእህቴ ታስፈልጋታለህ ትለኛለህ እንዴ? ምን አይነት ድፍረት ነው ብሎ ተቆጥቶታል ማለት ነው። ግን ደግሞ ቢኒያም ያልገባው ነገር አለ። ምክንያቱም ጽዮን አስፈራርቷት እንደሆነ የያፌት ያክስቱ ልጅ አያውቅም። ግን ደግሞ የያፌት ያክስቱ ልጅ ለቢኒያም የዋሻ ነገር ቢኖር
ጽዮን ከአንተ ለመራቅ ብላ ነው አንተን ያሳገተች። ስለዚህ እኔን ስለምትወደኝ ነው አንተን እንደዚህ እየተጫወተችብህ ያለችው ብሎ ዋሽቶታል ማለት ነው። ያ ነገር ደግሞ በቪዲዮ ስላሳየው ነው ያመነው። በዛ ላይ ደግሞ አሁን ላይ እሷም አንዳንድ ነገሮችን ስታሳየው ነበረ። እሱ ከመታገቱ በፊት እንቅፋት መንገድ ላይ መቶኝ ያንን እንቅፋትን እያነሳው ነው ያለሁት ብላ በስልክ እሷ አጠገብ ቆማ እያወራች ነበር፣ ማለትም ቢንያም አጠገብ። ታዲያ ብዙ ነገሮችን አሳምኖታል ቢንያምን። እውነት እሷ ስለማትፈልገኝ ከኔ ለመራቅ እንዲሁም ደግሞ የያፌት የአክስቱ ልጅን አፍቅራ ነው የሚሆነው ብሎ ነው ያሰበው። ግን ደግሞ ጽዮን በአንድ ቪዲዮ አስፈራርቷት ነው ማለት ነው። ምክንያቱም የናታን ቪዲዮ ስለያዘቧት የያፌት የአክስቱ ልጅ አቤል ማለት ነው። ታዲያ አሁን ላይ ናታን ለእህቴ ታስፈልጋታለ ከምንም በላይ ሲለው፣ አሁን ላይ አንተም ሆነ ጽዮን አታስፈልጉኝም። በቸገረኝ ወይ ደግሞ በታገትኩት ጊዜ ላይ እንደ ወንድሜ የማይ የምሳሰልህ ጓደኛ የነበርክ፣ ግን ደግሞ በአሁን ሰዓት ላይ ማንም በህይወት ውስጥ አታስፈልጉኝም ብሎታል ማለት ነው። ታዲያ ሌላኛው ነገር ደግሞ ለቢንያም ያፌት ደውሎ ነበር። እኔ እንዳስፈታውክ እንዳትረሳ፣ ምንም ቢሆን እኔ ነኝ ከታገትክበት ያስፈታውክ እና አብረን ተስማምተን ብንሰራ ይሻላል፣ አንተም ከድህነት ትወጣለህ፣ ብዙ ቢዝነስን ታገኛለህ እያለው ነው ያለው። አሁን ላይ ደግሞ ናታንና ያፌት እንግዲህ ጠላታሞች ሆነዋል። ምክንያቱም አንድ ላይ ለመስራት ደግሞ ያፌት ተስማምታል ከናታን ጋር። አሁን እንግዲህ በብዙ ነገሮች ኤፍራታ ትፈተናለች። ፊት ለፊት ከናታን ጋርም ትገናኛለች። ያኔ ደግሞ ምን እንደሚፈጠር መገመት አያቅትም። ሌላው ነገር እንግዲህ ጽዮንን አሁንም አቤል እያስፈራራት ነው ያለው። እኔና አንቺ መገናኘት አለብን፣ እኔ ያልኩሽ ቦታ ላይ አሁንም ትመጫለሽ ብሏታል። ምን እንዳለ እኔ ጋር አታውቅም እንዴ? እያወቅሽ ደግሞ እምቢ ማለት አትችም፣ ስለዚህ ነይ ብሏታል። እሷ ደግሞ እኔ እኮ ጽዮን ነኝ፣ እንዴት ደካማ ትሆኛለሽ ብላ እንግዲህ ስልኩን ዘግታበታለች። ልዝፈንልሽ እንዴ እያለ ሁላ በህይወቷ ላይ እያላገጠ ነበረ። እሷም ደግሞ በዚህ ተናዳ ዘግታበት ነበረ ስልኩን። ከዛ በኋላ እንግዲህ ውሳኔዋ ምን እንደሚሆን የሚቀጥለው ክፍሎች ላይ የምናየው ይሆናል። ሌላኛውና ዋነኛው ነገር የናታንና የዲያራ እናት ነው ማለት ነው። ከዲያራ እናት ብዙ ድብቅ ነገሮች አሉ በወንጀል የተሳሰሩ። ምክንያቱም የዲያራን አባት የገደለችው እሷ ራሷ ናት ወይስ ምንድን ነው የተፈጠረው? የዲያራ አባት መሞት ጀርባ የገዛ ሚስቱ አለችበት ማለት ነው። ማለትም የዲያራ እናት አለችበት ወይ? በዚህ ልክ ለምንድን ነው ልጇ የጠላት? ዲያራ ደግሞ ይህንን ነገር አታውቅም። እናቷ የምትነግራትን ብቻ ነው የምትሰማው። ወንድምሽ ክፉ ነው፣ አባትሽንም የሆነ ነገር ያደረገ እሱ ነው ብላ ስለነገረቻት ለናታን ይህንን ነገር እየተናገረች ነበር። በፊት ላይ ወንድሜ ለምን ይጠላኛል፣ እንዲሁም ደግሞ እናቴ ለምን ይጠላታል ብዬ አስብ ነበረ። እናቴን ክፉ አድርጌ ነበር ማየት። አሁን ላይ ግን እናቴ እያለችኝ ያለው ነገር ትክክል ነው። ወንድሜ የሆነ ነገር አለበት፣ የአባቴ መሞት ጀርባ የወንድሜ እጅ አለበት ብላ እየተጠራጠረች ነው ያለችው። የእሷ ወንድም ደግሞ በተቃራኒው እናቱን እየተጠራጠረና ምን ማድረግ ነው እያሰብሻለሽ እያላት ነው እናቱን። መኪና ውስጥ ናግባ የምናወራው ነገር አለ ብላው ነበረ። እሱ ደግሞ አሻፈረኝ፣ ከአንቺ ጋር የማወራው ምንም ነገር የለም፣ ደግሞ ምን እያቀድሽ ነው? እኔን ለማጥፋት እያቀድሽ ነው እንዴ ያለሽው እስከ ማለት ድረስ ደርሷል። ምንድን ነው እስከዚህስ ነገር ያደረሰው የዲያራ ወንድም? አሁን ላይ የዲያራ ወንድም እንግዲህ ቤቱን ቆልፎ ነው የሚወጣው። ማንም ክላሱ መግባት አይችልም። ምክንያቱም ስለ እናቱ ብዙ ነገሮችን ስለሚያውቅ፣ እናቱም ደግሞ አሁን ላይ የራስን ስራ አትሰራም ወይ? ለምንድነው በር ዘግታ የምትውለው? አሁን ላይ የተዋወካትስ አዲሷ ሴት ማነች ብላ መጠየቅን እሱን መቅረብን ትፈልጋለች። እሱ ደግሞ በተቃራኒው እናቱን መቅረብ አይፈልግም። በጣም ነው የሚጠላት። ምን አድርጋው ነው ይሄን ያህል አባቱን እንደዚህ እንግዲህ የሆነ አባቱ ላይ የእሷ እጅ እንዳለበት ነው ይህ የሚያሳየው። እንግዲህ የዲያራ ወንድም የሆነ የሚያውቀው ምስጢር አለ። በዛ ላይ ደግሞ የዲያራ ወንድም ለቤዛ ፍቅረኛው ሊሆን ነው። ከዚህ በፊት በጣም እንደሚወዳትና እንደሚያፈቅራት በሌላ ጓደኛ አድርጎ እየነገራት ነበር። አሁን ላይ ፍቅሬን እንዳልገልጽላት ትሸሸኛለች ብዬ ፈራሁኝ ብሎ እየነገራት ነው ያለው። ለምንድን ነው እውነቱን ተናግረህ የመጣውን የማትቀበለው እያለችው ነበር። እሷ እራሷ መሆኗን አታውቅም። አሁን ላይ እቤት ድረስ ይመጣል፣ ግን ከናታን ጋር አልተገናኙም። ታዲያ አንድ ጊዜ ላይ ናታን የዲያራ እናት ቤት ሄዶ
ሲነጋገር መጥቶባቸው ነበር። ግን ናታን ተደብቆ ነበር። አይቶታል ናታን ማን እንደሆነ ልጁ። ግን አሁን ላይ አለመገጣጠም ሆኖ ቤት ውስጥ ሲመጣ ስለማይገናኙ እንጂ ናታን ቤት ውስጥ ሲኖር የቤዛ ፍቅረኛ አንድ ላይ ቢገጣጠሙ ምን እንደሚፈጠር እንግዲህ መገመት አያቅትም ማለት ነው። ናታን ዲያራን ቀርቧታል። በዛ ላይ ደግሞ የዲያራ ወንድም ቤዛን ቀርቧታል። ውስብስብ ያለ ነገር ነው አይደለም ይመስለው፣ ግን ደግሞ የሚቀጥሉ ፓርቶች ላይ ሁሉንም ነገር የሚያሳዩን ይሆናል። ምክንያቱም አሁን ላይ ቤዛን በምን መልኩ ነው ከዚህ በፊት ሲያፈቅራት የነበረው? ቤዛስ እንዴት ረሳችው የድሮ ፍቅረኛዋን? እሱ ነው የሚወዳትስ በፊት ላይ? አሁን ላይ እግዚአብሔር ብሎ አገናኝቶኛል ከረጅም ጊዜ በኋላ እያለ ነበረ ሲነግራት የነበረው፣ በሌላ ፍቅረኛ አድርጎ እንጂ ለእሷ እየተናገረ ያለው። እንግዲህ የሐረግ ድራማ ውስብስብ ያለ ቢሆንም አሁን ላይ በጣም ፈተና የበዛበትም ቢሆን ኤፍራታም ከፈተና የምትወጣበት ዘዴዎችን መፈለጊያ ላይ ነው ያለችው። በዛ ላይ ደግሞ ጽዮንም ፈተና ውስጥ ገብታ አሁን ላይ እንዴት ነው ከዚህ መከራና ችግር ልወጣ የምችለው? ከያፌት ይልቅ አውሬ የሆነው የአክስቱ ልጅ እንዴት በዚህ ልክ ጨካኝና አውሬ ሊሆን ቻለ? እኛ ጠምደን ልናስወድቀው በፈለግንበት ሰዓት ላይ እሱ ግን ብዙ መረጃ ይዞ እያስከረከረን ያለው ብላ ሰግታለች ጽዮንም። ለዛም ነው አሁን ላይ በገዛ እጇ እንግዲህ ቢንያምን ያጣችው። ከአሁንስ በኋላ ምን ሊፈጠር ይችል ሆይ ያስብላል። እውነት ለመናገር እንግዲህ የዲያራ እናት ብዙ ጊዜ ወንጀል ነክ ነገሮችን ነው የምትሰራው። ናታንንም አሁን ሰዓት ላይ አደንዛዥ እጽ ጊዜ ያለፈበትን ነገር እንዲቀበል እያደረገችው ነው ያለችው። በምን መልኩ ነው ለህብረተሰቡ ማስረከብ የምንችለው? ጊዜው ያለፈበት እኮ ነው፣ ጥሩ አይደለም ስላት፣ ታዲያ ጊዜ እንዳላለፈበት አድርጋችሁ ነዋ እንደ አዲስ ማተም ያለባችሁ ብላ ተናግረዋለች። እሱም ተስማምቶታል በዚህ ስራ ለመስራት። ምንም ማድረግ አይችልም፣ ምክንያቱም ከመጀመሪያውኑ ፈርሞ ስለገባበት። እናም ደግሞ ያፌትን እግሩ ስር መጣል ስለሚፈልግ ምንም ከማድረግ ወደኋላ አይልም። ግን ደግሞ ለእህቴም መኖር እፈልጋለሁ፣ ስራ መስራት እፈልጋለሁ እያለ ነው። ቤት ግን ገብቶ አያውቅም። ምክንያቱም እየሰራ ያለውን ነገር ማንም እንዳያውቅበት ስለሚፈልግ ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች፣ ሌላኛው ነገር ገኒ አሁን ላይ እየተሻላትና ማስታወስ መናገር ጀምራለች። በዚህም ደግሞ ብዙዎቻችን ደስ ብሎናል። ታዲያ ደስ ካላችሁ ይህንን ቪዲዮ ላይክ በማድረግ እንዲሁም ቤቱን ሰብስክራይብ በማድረግ ይከታተሉን። ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ለዛሬ ያዘጋጀውላችሁ ቪዲዮ ይሄንን ይመስላል። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መልካም ጊዜ ተመኘውላችሁ።